ሶስተኛው ሳምንት ምኵራብ ይባላል። የጸሎት ቤት በየሰንበቱ ሕዝቡ ሁሉ በምኵራብ ይሰበሰብ ነበር። ጌታችን ኢየሱስ ክርስቶስ አይሁድ በሚሰበሰቡበት ምኵራብ እየገባ ወንጌልን ያስተምር፣ ሕሙማንን ይፈውስ ነበር። የሳምንት ጌትነቱ የሚነገርበት ሳምንት ነው። ጌታችን ኢየሱስ ክርስቶስ በምኵራብ ገብቶ በቤተ መቅደስ የሚሸጡትንና የሚለውጡትን አባሮ ቤቴ የጸሎት ቤት ትባላለች ብሎ የቤቱን ክብር የእርሱን ጌትነት የገለጸበት ዕለት ናት ምኵራብ። አቤቱ ጌታ ሆይ ዛሬም አለንጋህን ያዝና መቅደስህን አጽዳ። የበግ ለምድ የለበሱ ተኩላዎች በክርስትና ስም በመቅደስህ ሻጭና ለዋጭ ሆነዋልና አለንጋህን ይዘህ መቅደስህን አጽዳ። እንደምን ሰነበታችሁ አድማጮቻችን። ይህ በየሳምንቱ እሁድ በቤተ ክርስቲያን በምንባብና በዜማ የሚደርሰውን የአምልኮ ሥርዓት የምናሰማበት ክፍለ ጊዜ ነው። ቅዱስ ያሬድ ለዚህ ሳምንት ያዘጋጀው መዝሙር ቦአ ኢየሱስ ምኵራበ አይሁድ፣ ኢየሱስ ከአይሁድ ምኵራብ ገባ ይባላል። ይህንንም መዝሙር መምህር ተክሌ ሲራክ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም የድጓና የአቋቋም መምህር በንባብና በዜማ እንዲህ ያሰሙናል። ሃሌሉያ 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 ቦአ ኢየሱስ ምኵራበ አይሁድ ወመሐረ ቃለ ሃይማኖት ወይቤሎሙ ምጽዋተ አበድር እመሥዋዕት አነ ውእቱ እግዚአ ለሰንበት ወአቡሃ ለምህረት እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው ይትግበሩ ቤተ አቡየ ቤተ ምስያት ቤትየሰ ቤተ ጸሎት ይሰመይ ቦአ ምኵራቦሙ ወገሰጾሙ ያርምሙ አንከሩ ምህሮቶ ሞገሰ ቃሉ ወጣዕመ ነገሩ ወሳእሳ አፉሁ ሃሌሉያ 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 ቦአ ኢየሱስ ምኵራበ አይሁድ ወመሐረ ቃለ ሃይማኖት ወይቤሎሙ ምጽዋተ አበድር እመሥዋዕት አነ ውእቱ እግዚአ ለሰንበት ወአቡሃ ለምህረት እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው ይትግበሩ ቤተ አቡየ ቤተ ምስያት ቤትየሰ ቤተ ጸሎት ይሰመይ ቦአ ምኵራቦሙ ወገሰጾሙ ያርምሙ አንከሩ ምህሮቶ ሞገሰ ቃሉ ወጣዕመ ነገሩ ወሳእሳ አፉሁ። ትርጉሙም ኢየሱስ ከአይሁድ ምኵራብ ገብቶ ከመሥዋዕት ይልቅ ምሕረትን እወዳለሁ፣ የሰንበት ጌታዋ የምሕረት መገኛዋ እኔ ነኝ፣ የአብ አንድያ ልጅ የሰንበት ጌታ ነው፣ የአባቴን ቤት የሽፍታ መጠጊያ አታድርጉ፣ ቤቴ የጸሎት ቤት ይባላል እያለ የሃይማኖትን ቃል አስተማራቸው። ከምኵራባቸውም ገብቶ ጸጥ ይሉ ዘንድ መከራቸው።
ከቃሉ ግርማ፣ ካነጋገሩ ጣዕም፣ ከአንደበቱ ቅልጥፍና የተነሳ በትምህርቱ ተገረሙ ማለት ነው። በዕለቱ በቅዳሴ መሃል የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 2 ከቁጥር 16 እስከ ፍጻሜ፣ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ ፍጻሜ፣ የሐዋርያት ሥራ ምዕራፍ 10 ከቁጥር 1 እስከ 19 ይነበባሉ። የዕለቱን ምስባክ በንባብና በዜማ ደግሞ መምህር በአማን አድምዑ እንዲህ ያቀርቡልናል። እስመ ቅንዓተ ቤትከ በላኒ ትይርቶሙ ለእለ ይትየሩከ ወድቀ ላዕሌየ ወቀጻዕክዋ በጾም ለነፍስየ። እስመ ቅንዓተ ቤትከ በላኒ ትይርቶሙ ለእለ ይትየሩከ ወድቀ ላዕሌየ ወቀጻዕክዋ በጾም ለነፍስየ። ትርጉሙም የቤትህ ቅንዓት በልታኛለችና የሚሰድቡህም ስድብ በላዬ ወድቋልና ነፍሴን በጾም አስመረርኋት ማለት ነው። መዝሙር 68 ከቁጥር 9። በቅዳሴ መሃል የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ይነበባል። እንዲሁም በዕለቱ ቅዳሴ እግዚእነ ይቀደሳል። በሚቀጥለው ሳምንት እስከምንገናኝ መልካም ሳምንት